ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከዘ ጀምሮ እስከ ገ ያሉትን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ወይም ደግሞ ልጆቻችሁን ኦንላይን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በኢሞ፣ በዋትስአፕ፣ በቴሌግራም በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እቺ ማናት? ዘ ዙ ዚ ዛ ዜ ዝ ዞ ዞ። እስቲ እንደገን እቺ ማናት? ዘ እቺ ዙ እቺ ማናት? ዚ እቺ ማናት? ዛ እቺን ማን ያልነ? ዜ እቺ ማናት? ዝ እቺኛዋ ማናት? ዞ እቺ ዞ። እሺ ወደ ቀጣዮች ስናልፍ እቺ ዠ ዡ ዢ ዣ ዤ ዥ ዦ ዦ እንላታለን። እሺ ድጋሚ እንያቸው። ይኸው እቺ ማናት? ዠ እቺ ዡ እቺ ዢ እቺ ዣ ዣ እቺ ዤ እቺ ዥ ዘን እቺ ማናት? ዦ ዦ ዦ እንላታለን። እሺ አሁንም ወደ ቀጣይ ፊደላት ስናልፍ እቺ የ ዩ ይ ያ የ ይ ዮ ዮ ናት። እስቲ እንደገን እችን ማናት? የ ከዛ ይችኛው ማናት? ዩ ይቺ ማናት? ይ ይችኛው ማናት? ያ ከዛ ይቺ ማናት? የ ይቺ ይ ይችኛው ማናት? ዮ ዮ እንላታለን ማለት ነው። እቺ ዮ ናት። ዮ ዮ። እሺ ወደ ቀጣይ ፊደላት ስንሄድ እቺ ማናት? ደ ዱ ዲ ዳ ዴ ድ ዶ ዶ። እሺ እቺ ማናት? ደ እሺ ይችኛው ማናት? ዱ ዱ ይቺ ማናት? ዲ ይቺ ማናት? ዳ
ዳ ይቺ ማናት? ጌ ዴ ይቺ ማናት? ድ ድ ይቺ ማናት? ዶ ዶ ዶ። እሺ ወደ ቀጣይ ፊደላት ስናልፍ ይቺ ማናት? ጀ ጀ ጁ ጂ ጃ ጄ ጂ ጆ ጆ እንላታለን። እሺ እንደገን ይችኛዋን የመጀመሪያዋን ማናት ብለናል? ጀ ናት። ጀ ከዛ ይችኛዋ ማናት? ጁ ጁ ይችኛዋ ማናት? ጂ ጂ ይቺ ማናት? ጃ ጃ ናት። ይቺ አምስተኛ ጄ ይቺ ጅ ጂ አሁን ቀጠለች ማናት? ጆ ይቺ ጆ እንላታለን ማለት ነው። እሺ ወደ ቀጣይ ፊደላት ስናልፍ ይቺ ማናት? የ ሁ ጂ ጋ ጄ ጂ ጎ ጎ። ኦኬ አሁን ደግሞ እያንዳንዳቸውን እንትን እንበላቸው። ይቺ ማናት? ገ ናት። ገ ይቺ ማናት? ጉ ይቺ ጂ ይቺ ማናት? ጋ ጋ ይቺኛዋ ማናት? ጄ ይቺ ማናት? ግ ግ ናት። ይቺ ማናት? ጎ ጎ ጎ። እሺ መልካም። በዚህ አይነት መንገድ እንደዚህ ከተለማመዳችሁ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። በኦንላይን ብትማሩ በጣም ይመረጣል። ኦንላይን ለመማር ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችን አናግሩን። ሀገር ውስጥም ሆነ ሀገር ውጭ ናችሁ በኦንላይን ልጆቻችሁን ማስተማር ትችላላችሁ። ለዛሬ የነበረ ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።